ማን ነው የኔ ሰው ሮቤል ምን ሆነ እኔ አስወጣኝ ተነስ ወጣ ነው የሚሻለው ሮቤል ማን ነው የሚደበድበኝ እኔ በቤቴ ማን ነው የሚደበድበኝ አንተ የሚመለከት ጉዳይ አይደለም ለምን ምን ሆነ ነው እንዴ ሮቤል ምን ሆነ ነው ምንም ያስፈልግሽ ነገር የለም አንተ ተረጋጋ ቆይ ሲጀምር ማናቸው መልስልኝ ሮቤል ለምንድን ነው የማትረጋጋው ሲጀምር ጉዳዩ አንተን የሚመለከት እኮ አይደለም ምን ሆነ ነው እና ማንንም የሚመለከት ነው ሲጀምር የማንንም ጎረምሳ የማንንም እንትን ወጥታ ቤቴ እንድታመጣ ማን ፍቃድ ይሰጣ ያሰደብከኝ ነው ሰው ውጭልኝ በክብር ውጭልኝ ቢኒያም አንተ ተረጋጋ አንተ ሁሉንም ነገር ማወቅ ስላለበት እንጂ ምንድን ነው የሚያውቀው የጋጋን ነው መጣራው እኮ ተነስቼ ሰማል አንቺም እነዚህ ሰዎችሽን ይዘሽልኝ ውጭ ለካከለ የሚያቀርብ ስራ ማን እንደሰራ በደንብ እናውቃለን እንዳለ አሰብስበው ካሜራም አለ ሰዎች ብቻ አሉ ማንናት ታስደበደበኝ ነው ሲጀምር ውጡልኝ አረ ሮቤል አረ ምንም እንደምታስቡ አይደለም ለምን ደግሞ አትወጡት ያለ ፍቃድ እኮ ነው ቤቴ ያላችሁት ነው ውጪ እናንተም ሲጀምር ካሜራችሁን ይዛችሁ ውጡልኝ ሲመስለኝ የቤቱ ባለቤት አንቺ ሳትሆኚ ቢኒያም ነው ጭራሽ ስለቤት ባለቤትነት ማውራት አማራሽ አስፈላጊ ከሆነ ውጪ ኧረ እባክህ ተረጋጋ ሮቤል ለምንድን ነው አርፋችሁ ተቀምጣችሁ ማሰሙት እሺ ተረጋጋ ቢኒያም እሺ እዚህ ቤት አንተ ላይ ሲፈጠር የነበረው እያንዳንዱ ነገር ድራማ ነው ስትይ የሰው ያለ ድረስ ማለት አልገባኝም ስለምን ያረሽልሽ ወይ እነሱ ይውጡልን ወይ አንቺና እኔ ብቻ ነው በጭራሽ መውጣት የለባችሁም ስለምን ታወሪው እያንዳንዱ ነገር እዚህ ቁጭ ብሎ ነው ቆይ ተረጋጋ ኧረ ሮቤል ኧረ እባክህ ተው ሊመታኝ ነው ሊገለኝ ነው ሊገለኝ ነው በቤቴ ለምንድን ነው ታማሚ ሰው የምታሰቃው ለምንድን ነው የማትወልቀው ለምንድን ነው መነጽሩ የምትወስጂበት ሮቤል ተረጋጋ ነው እንዴት ነው የሚረጋጋው ተረጋጋ የምትለው እኔ እኮ አይኔን ብቻ ነው እኔ ከቢኒያም ጋር ነው እኮ እዛው ጉዳያችሁን ጨርሷ የኔ ቤት ላይ የምትፈነጩት እዛው ጉዳያችሁን ጨርሷ አይደለም በጣም አንቺ እኮ የቤት ማወራው አንቺ ነሽ እኮ የምትመስዪው ምንድነው አንተ ከዚህ በፊት ምንም ያደረኩት ነገር የለም በስነ ስርዓት ምንድነው ስነ ስርዓት ሰው እንደሷ ማናገር ለምንድን ነው ከየት ነው የለመድከው ማለት ምን ማለት ነው ምን አልሽ አንተ ላንተ አይደለም እኮ ምን ያወራሽ ያለሽ ቢኒያም ምንድነው ያደረኩት አንተ ሁሉንም ነገር ስለምንም ተወራሷ ላሳየ ነው ዛሬ መጣ አልገባኝም ምንድነው ያደረኩት የሚያቆየን ነገር ምንም አይነት ነገር ተነሽ ስለምንም ካሜራ የምን ካሜራ ነው ውጪ ምንም አታመጭም ውጪ ቆይ እንዴ እዚህ ቤት ካሜራ አለ እያላችሁ ነው ንገረኝ እዚህ ቤት ካሜራ አለ ወይ ስለምን ነው የምታወራው ሴት አውቃል የምን ካሜራ ነው ቆይ አንዴ ሮቤል ተረጋጋ አንተ ተረጋጋ ከሄደ የነበረው ነገር እሺ አለ ይኸውልሽ ሸረካ ኧረ ሮቤል ተረጋጋ እንዴ ምንድን ነው ምን ስለምን ነው እያወራች ያለችው ሮቤል አንዴ ተቀመጥ ተረጋጋ አልገባኝም እኮ የተፈጠረ ነገር ያለው ቢኒያም ያዘዘኝ ነገር ነበረ እሱ ምንድን ነው ያዘዝከት አንተ ምን ማለት ነው ቤቱ ካሜራ መክተብ ቆይ አንዴ ቤቱን ከነቃው ስላልኩኝ ነው እንዴ ሮቤል ተቀመጥ አይ ቆይ እኔ ከሷ ጋር አወራለሁ አንቺ የምን ካሜራ ነው እያወራሻለሽ እሷን አስወጣታለሁ ተቀመጥ እሷን አስወጣታለሁ የምን ካሜራ ነው አንድ ለውጣላችሁ ስለሆነ ሮቤል ለምንድን ነው ተረጋጊ ምንድን ነው የምረጋጋው ካሜራ ላይ ያለኝ እኮ ነው ምንም ጥቅም የለውም ውጪ በላሴ ውጪ በይ ተረጋጋ አንዴ ስሜን አትጥሪው እህቴ አንዴ ያንቺን ጉዳይ ማለት ነው ወይ አንቺና እኔ እናውራበት ውጭ አልያ ደግሞ ነገ እናርግ የምን ካሜራ ነው ስለዚህ ከይቅርታ ጋር ከዛ በኋላ አስፈላጊ ከሆነ ምንድነው የሚያየው ነገር ምንድነው የምታየው ነገር ችግር የለም በቃ ምን ያላመንከው ነገር ነው ይቅር እኔ በቃ ትልቁ ነገር ወንድሜን ማሳከም ብቻ ነው ስትፈልግ ይቅር የምትለው ነገር አይደለም እኔ ብቻዬን አየዋለሁ በቃ ታዩት እኔ አልገባኝም ምኑን ነው የምታየው ነገር በደንብ ማየት አለበት እያየሁ ነው እኔ ምንም አልገባኝም ወንድም አያረለ አትመናት ሲጀምር ምንድነው
ነው ዘጋሽው ሲጀመር ቁጭ ብለሽ ተረጋግተሽ እዩ ስራሽን እዩ አምጥ ከየት አመጣሽው ከየትም ላምጣው አይመለከትም እኔ አላየሁትም ሲጀምር የማያየው ልጅ እንዴት ነው እኔ አላየሁትም ከየት አመጣሽው ሲጀምር ልጅ አይኑ እና አንቺ አሁን በደንብ የተግባባን ይመስለኛል አይኑ አይም ከየት አመጣሽው ሲጀምር በቃ ይሄ ነው ማለት ይሄን ነው ስሪ ያልኩሽ እንዴ ምን ሆነ በቢኒያ አንተ ሰጠኝ እኔ እኮ በቃ ስለናንተ እኮ ሲነግረኝ ልጁ አንቺ በጣም አግዝፎ ነበር የነገረኝ ምን ሆነ በቃ ይሄን ነው የምትሰሩ እንደዚህ ነው የምትሰሩ ውሸት ሐሰት ውሸት ሆኖ በቃ ተረጋጋ አሁን ሮቤል በቃ ተረጋጋ ትሄዳለች ችግር የለውም በቃ ይሄን ነው ስራችሁ እኔ እኮ በቃ ልጁ ሲነግረኝ እኮ ተማመኝባችሁ የኔ ሸክም እናንተ ትጋሩኝና ነገሩን ፊክስ ታረጋላችሁ ብዬ ነበር እንደዚህ የተቀነባበረ ይሄንን ያለው ዘመኑ እኮ ኤአይ የሚባል ቴክኖሎጂ የመጣበት ጊዜ ነው እሱን እኮ እኔም ቁጭ ብዬ ልሰራው ይችላል እኔ እናንተ ለማጣላ በየቤቱ እየገቡ መበጥበጥ ነው እንጂ የሚያውቁ ሲጀመር ደግሞ ያልኩሽን ትተሽ ሌላ ታሪክ እንደዚህ እኮ አልወጣኝም እኔ ሲጀመር ቢኒያም እየነገረኝ ነው ዶታ ነው ቢኒያም በቃ ትሄዳለች አየሁት እኮ ስራዋን አየሁት ተቀመጥ ችግር የለም እያወራሁት ነው አልጨረስኩም ተቀመጥ ሲጀምር ቤቱን ላያችን ላይ ማንደድ ነው እንደምትፈልጊው አንቺ ለምስራት ከቤታችን በጣም አዝናለሁ በጣም ነው የማዝነው ማለት እኔ ኤክስፔክት ያደረኩት ሌላ ሻል ያለ ነገር የነበረ በዚህ ልክ ታንሳላችሁ ብዬ አልጠበኩም ነበር እኔስ ስራችሁን አየሁት እንዴት አሰባችሁስ ቆይ ከወንድሜ ጋር ልታለያዩ ምንም ባንወለድ እኮ ስንት ዓመት አብረን ያደግን ልጆች ነን ወንድሜ እኮ ነው እኔ ከስጋ ወንድሜ ቢኖር ከስጋ ወንድሜ ለይቼ ማላየው በቃ በጣም ስራዎችማ እኔ እኮ ማስታረቅ የሰዎችን ችግር መፍታት ነው የሚመስለኝ ልታለያዩ ከወንድሜ ጋር ምን እንዴት አሰባችሁት በጣም ነው ማለት በጣም ቢኒያም እንደዛ አይነት መልስ እንደምትሰጠኝ ገምቼ ነበር አንቺ ስራታይ ነው ተነግሮሽ ማሰለኝ እንዴ ምክንያት እየወጣ ተሰራላ አመሮህን ራሱ እንዴት ሊቆጣጠሩት እንደቻሉ መገመት አይከብድም እሺ ለማንኛውም በቃ አሁን ምንም ነገር ብትይ ተቀባይነት ስለማታ ብትሄጂ ደስ ይለኛል እኔ ወንድሜ ነው ማዳን ነው የምፈልገው ግን የምፈልገው ነገር አለ ምንም ትፈልጊ ሃይላንዱን ስጡኝ ሃይላንድ ምን ይሰራል በቃ ሃይላንድ እኮ ምንም አይሰራም በቃ እኔ ብትሄጂ እንግዲህ ውሃ ይሁን ኬሚካል ይሁን አሲድ ይሁን የማውቀው ነገር የለም እና እሺ ምን ልታረጊ አንተ አይለይ ለሞከረው አሁንም ደግሞ ሌላ ጨዋታ አንቺ አሁን ነው ቤቴን ያጸዳው እኔና አንቺ በደንብ እንተዋወቃለን አርፈሽ ተቀመጪ ምንድነው የት ነው የምታውቂው ሲጀምር አንዳንዱ የምታረጊያትን ነገር አውቃለሁ እሺ ስሚ አንቺ መቼም እንደሱ ተቀናብሩ እንዳልመሰለሽ በደንብ እርግጠኛ ነኝ ልጅ ነሽ ጽዳት ታውቂያለሽ ታጸዳ ነው አለሽ ችግር የለውም የውሸት ችግር የለም ተቀመጭ አየሁ እኮ ተሸከማ ምንድነው ችግር የለውም ማለት ስራዋን አየሁት እኮ በቃ ተቀመጭ ተረጋጊ ስራዋን እኮ አየሁት ምንድነው ስራው እኔ ያልኳት ሌላ እሷ ሌላ ለማንኛውም እሺ አሁን ይሄ ምንድነው አሲድ ቢሆን ምን ይሁን አላውቅም ማለት እሺ አሲድ የሆነ እንደሆነስ ማን ላይ ልትሞክሪው ነው ማን ላይ ልትሞክሪው ነው በደንብ ስለኛ ነግረውሃል አይደል አሳክማለሁ ብለህ ፎክረ መጨረሻ ላይ አሲድ ታስደፋበታለህ ስለማይሆን ከኛ ከሆነ ቀለስ ስትለኝ ማመን ወስደኔ ራሴ ቃል ምገባለሁ ምንም የሚፈጠር ነገር እስከሌለ ድረስ በቃ ለምን አትይም ሴት ልጅ አይደለሽ ጽዳትን ታውቂያለሽ ቀን ሙሉ ሰጸዳ ነው ያልኩት በቃ አንቺ ልጅ ነበር ቀን ሙሉ ስታጸጂ ማስመሰሉ እዚህ ከወንድሙ ጋር መጋራት እየታገሰሽ ነው ተቀመጭ ከዚህ በኋላ ለሚፈጠርብሽ ነገር ምንድነው ማስመሰሉ እያስመሰልኩ አይደለም በቃ ረፊ ነው ማድረጉ ተገቢ ነው እሺ አሁን ማለት ነው እኛ ጥሩ እንትን ላይ ነን ያለ ነው ጥሩ ሙድ ላይ ነን በቃ ቤቴን ሊሸጥና ወንድሜን ላሳክም ነው እባክሽ አትረብሽ በቃ እየረበሽኩ አይደለም አቶ ቢኒያም እዚህ ድረስ የመጣው ዝም ብዬ እንዳልሆነ ነግሬሃለሁ ከመጀመሪያው መፍትሄ ሳላገኝ የማቆመው ነገር እንዳልሆነ አውርቼ መፍትሄውን እኮ አሳየሽኝ እኮ በስልክ አየሁት እኮ ስራችሁን ምን እንደምትሰሩ አሳየው ካረላ አሁን ደግሞ በዚህ እናየዋለን ይቀር ከተበላት አታስቢውስ ታስደፋይ ነው እሺ ወይ አሲድ ቢሆንስ ብለሻል እሺ የሆነ እንደሆነ ወንድሜ ምን የሆነ ነገር በታረጊው እኔ ዝም ምንልሽ መስልሽ ስለኛ በደንብ ተነግሯል አይደል ከኛ ከዚህ በፊት እኛ ነገረኛ ሰው በደንብ ነግሯል እንደነገረኛ አላገኘውማ እንደነገረኝ ባላገኘው የሆነ ነገር ከሆነ በዚህ እኔ ኃላፊነቱን ወስዳለሁ ደግሞ ኃላፊነቱን ወስዳለሁ
እዛ ደርሰን ተመልሰን ተረጋጋ እንጂ ምን ሆነ ነው አንተ ደግሞ ምን ብለሃት ነው ሲጀምር በቃ እምቢ አለሽ እንዴት አወራክ እምቢ አለሽ ምን ችግር አለ ኃላፊነቱን እኮ እንደምወስድ ነገርኩህ አይደል ቢኒያም አይው አድርጊ የምትፈልጊውን ነገር አድርጊ ይው ወንድሜ ግን አንዳች ነገር ቢሆን ማለት ነው አንቺና እኔ አታስብ ለማደርገው ነገር ሙሉ ኃላፊነት እንደምወስድ ከመጀመሪያው ጀምሮ ተይበላት እንግዲህ የምታረገው ነገር ገና አያየው እኔ አልገባችሁኝ ምን እያረግሽ ነው እባክህ ቢኒያም ወጥተው ሽራ ምን እንደሆነ እንደማላውቅ ይሄው የምታረጊውን እሺ አድርጊ አይነ ስውር ወንድም አሁን ማለት ነው እኮ ነው በቃ ነገር ሁሉ አራሲ ቢሆንስ አንተ ይሄ ነገር ኃላፊነት ወስዳለሁ ብላለች ይሄ አሲት ነው እንዴ ምን ነው እንዴ ልትወጣ ዳር አረ ወንድሜ ዳር እናንቺ ወንድሜ ወንድም አይነ ስውር አልነበረም እየሸወደ ነበረ ሮቤል ምን እያልሽ ነው ተፈወሰ እኮ አንቺ እዚህ ቤት ውስጥ ያንዳንዱ ስታረጋት የነበረውን ነገር ቅድም ማሳይልሻለሁ ሲጀምር ምን ያደረገው ወጣችሁ እዛ ሐኪም ቤት እያላችሁ የት እንደምትከሰሱ ሲጀምር ምንድነው ያረግ ነው የት ሀገር ጠበል ነው ይሄ ጠበል እንዴ ጠበል እዚህ እኔ የሃይማኖት አባት ምናምን አረግ ነው ስለዚህ ምናምን እንድታወራኝ አልፈልግም ሲጀምር በቃ አይነ ስውር አልነበረም አሁን በደንብ እናመሰግናለን ሲጀምር ፈውሰሽልን እናመሰግናለን አሁን ማይሄድ ይኖርብናል ቤት ሁሉ ሳይሸጥ ምንም አላመጣም ቤት ሁሉ ሳይሸጥ ሲጀምር በቃ ተፈውሰ ርምቃ ከዚህ በኋላ ቤቱ አልተሸጠም አይቻለሁ ምንድነው የምትይው አንቺ በቃ ምን ተሰበረበት ተፈወሰ ቤታችን ሳይሸጥ ሰጥቶ ስታረጉ የነበረው ነገር በቃ ሮቤል ምን እንዳያሳስበው እዚህ ቤት አብረን ነው ምን ነው አለ እነሱ ጋር አለ ትነግሩታላችሁ እኔ አንቺ ብቻ እንዲናወራ ምንም እኔና አንተ ለብቻችን የምናወራው ጉዳይ በቃ ደውዬ ቅሩ አትምጡ ቤቱ አይሸጥም ልበላችሁ ቀጥ ብለህ ትነግረዋለህ ያረካትን ነገር በሙሉ ቤቱ የሚወጣ ነገር የለም የት ነው የምትደውለው ደላሎች ጋር ልደውል ስማው መጀመሪያ ስማው ወንድምህን ስማው መጀመሪያ ቢኒያም ኧረ ምን አይነት የተባረክሽ ሴት ነሽ እኮ እሱን እኮ ነው የምለው እኔ እሺ የተባረኩ ነኝ አመሰግናለሁ ግን ስማኝ አንዴ ስማኝ በቃ እኔ በቃ ከዚህ ደስታ ውጪ ሌላ ነገር ምንም መስማት አልፈልግም በቃ አሁን ለዚህ ደስታውን ደግሞ በደንብ እንድታጣጥም እኔ እኮ እሱን እኮ ነው የምልሽ አሁን ተነስቼ ቡና ላፈላላላችሁ ቡናችሁን ጠጡ ነው እናንተም ተቀመጡ ለምንድን ነው ማለቃት እኮ አትንኪያት እሷን ከኔ ጋር እዚህ ጋር ነው የምትቀመጠው አትንኪያት ለቂያት አትንኪያት እዚህ ጋር ነው የምትቀመጠው ሄሎ ሄሎ ደወለ በቃ ቤቱን ትቼዋለሁ ኧረ በቃ ተው እኔ ተውኩት ወንድሜ ዳነልኝ ወንድሜ በቃ አትምጡ ወዲያ አልሸጠው እናንተም ተቀመጡ ቡና ላፍላላችሁ ቡናችሁን ጠጡ ይቅርታ አልዘጋሁትም ነበር በቃ ይቅርታ ሰዎቹን የሚመለሱ ንገራቸው ስናወራሽ እዚህ በኋላ ያለሽው ነገር ፖሊስ ተሰጥቶ መታሰር እስር ቤት ነው ወይስ ለቢኒያም እያረጋችሁትን ነገር መናገር የትኛው ቀላል ይመስልሻል ሮቤል ነው በቃ ስታረጉ የነበራችሁትን ነገር በደንብ ታውቁታላችሁ አይደል ማናችሁ ምንም አታመጡም አንተ ማትጃጅ አለብኝ በቃ ማንንም መስማት አልፈልግም አንተ ማትጃጅ ጭራሽ ባትጃጃል ጀመርኩ ለነገሩ እውነትህን ነው ባይጃጃል ይሄን ደስታ ያን ያህል ጊዜ አንተ ታመሃል ብሎ ያን ያህል እንደዛ መሆን አልነበረበትም ነበር ይኸውልህ እኔ ደክሞኛል መስማት ከፈለክ እውነቱን ልንገርህ ምንም የታመምኩት ነገር የለም ምንም የሆነ ነገር የለም ብር ፈልገህ ነው ሁሉ ነገር ያደረግነው በቃ አለቀ ከእሷ ጋር ቀን ማበር ነው ሴራ ነው ምንድን ነው የምታስመስለው አንቺ እኔ እና አንቺ ያቀርነው ሴራ እየነገርኩት ነው አንቺ ታውቂ ነበር እሱን አሳብደን እሱን ከቤት አውጥተን እና አንቺ ወይስ ልንካፈል ነበር ቢኒያም ከመጀመሪያው ጀምሮ እኮ እየነገርኩ ነው አልገባኝም ምን እያወራክ እንደሆነ አልገባኝም አንተ ሰው እየተከከለ ማለት ምንድነው ሁለታችሁ ምንድነው እያወራችሁ ምንድነው ዛሬ ደርሰሽ መተርመጠመጪው ቢኒያም ቅድም እኮ በደንብ አይታዋል አብረና ነበር እንደ እቅድ ያወጣ ነው አብረና ነበር እንደ እሱን ከተሽ ከኔ ጋር ምንም አታመጪም አንድ ወር ተሳስተን አልታመምኩም ነበር ውሸት ነበር ሁሉም ነገር ፌክ ነበር ምን ታመጣለህ አልታመምኩም ነበር ሚስትንም ልቀማ ነበር ነገር ምን አረ ምን አይነት አቶ ቢኒያም
ልታድነው የነበረው ወንድምህን አሁን መግደል ያለብህ አይመስለኝም። ኧረ ሰው ጭካኔ! አንተ ሚስትህን ቀምቼ ይሄን ቤት ሸጬ ስንት ዓመት አላውቅም ነበር ማለት ነው። እውነቱን ካወቀ አንቺ ታሳስሪ ነው ሐሳቧ። እናንተ ልታስሩኝ ነው። ከዛ አስፈላጊ ከሆነ ከመታሰር በፊትም በደንብ ትቀጠቀጣለህ። ያ ችግር የለውም ግፋቢል። ኧረ ደግሞ የልብ ሰጥቶት ደግሞ እንደዚህ ዝም ብሎ ዘና ብሎ ያወራል። አዎ ከሰማ ቀርመት ነው ቀን ነገር ብዬ ነው ቪዲዮ ከቀረጸ አይቀር ላሳስሩኝ ነው አይደለ? ቢኒያም መስማት አለብን። ብትመታኝ ታሰራለህ ታውቃለህ። አንቺ እስኪ ተናገሪ። ምንድነው ታውቂ ነበር? እንደዚህ አታናግራት። ኧረ እባክሽ ይሄንን ልጅ አንቄ ልግደለው። መንግስት የሚለቅ ይመስላል እንደኔ ንጹህ ዜጋ አንቀቀለ ህግ ነው የሚፈታው። እስቲ የሚያወራውን እስኪ ስሚው እስኪ። እየሰማሁት ነው ግን እንዴ ተመልካቾቻችን ነገሮች በዛ መንገድ መቀጠል ስላልነበረበት ትንሽ ሰዓት ወስደን ነገሮችን ከካሜራ ጀርባ ለማስተካከል ሞክረናል እና አሁን ላይ ሶስቱም ተረጋግተዋል ብዬ አስባለሁ። እጅን አነሳብኝ እኔ ላይ አንፃር ያው አሁንም ቢኒያም ያልሰማው ብዙ ነገር ስላለ ገና ሁሉንም ነገር መስማትና ማወቅ ስላለበት በዚህ በተረጋጋ መንፈስ ለመቀጠል እንሞክራለን። ይሄ ወንዳል ይጣለ ቁጭ ብለህ ትደረደራለህ። ርብቃ አንቺ መደብደብ ፈልገሽ ነው? አንቺን አላደረገ አሁን ስለጨረስ ነው እንጂ አንቺ አስፈላጊ ከሆነ መደብደብ ካለብሽ ትደበደቢያለሽ። የምትደበደበው ግን ምን አድርጌ ነው ይሄን ሁሉ ያደረክብኝ? ቆፍሬ ያለ መቅበሬ ራሱ ነው የሚሆነው። ቆፍሬ ያለ መቅበሬ ራሱ ነው የሚሆነው። ምን አድርጌ ነው? ቆይ አንተ ምንድን ነው የበደልኩ ነገር? ሰማኛለህ። ያንተ ሁሉ የነበረው ነገር እኔ መሆን ነበረበት። ከልጅነት ጀምሮ የምትኖረው ነው የምመኘው ነበር። በቃ ይሄ ነው ያ ከልጅነታችን ጀምሮ አንተን ስትመርጥ ሴት ይዛኔ እኔ ነበር መምረጥ የነበረባት። ይሄ ቤት እኔ ነበር መሆን የነበረበት። እሷ እኔ ነበር መሆን የነበረባት። እና እኮ በቃ የኔ ስራ እኮ አይደለም። እኔ እኮ አይደለም አግባብቼ እኮ እኔ ነው ሰጂ እኮ አይደለም ያልኋት እኮ እኔ ነበር የመረጠችው ይዛኔ። አንተ ነህ ቀደም ብለህ ሄድከው። እኔ አልተ እንዴ በአንተ ነው ያልገባሁም እኮ። ምን ሆነ ነው? ጠላቴ ነው ወቀው የነፍስ ጠላቴ። ታስሬ በፈታም ገዳይ እንዳለ አድርጋ አስቡ። እሷ እንኳን የምትሰጠኝን ሹራብ እስኪ ይሄ ይሆናል ብዬ እኔ እንኳን አይደለም የምሰጥህ ነበር። ምን አስበህ ነው? ምንም ላስብ አላስብ። በጣም ማራቅን ይሆንክብኝ። እንደዚህ አብረን አንድ ልብስ እየለበስን እንዳልተኛን አንድ ፍራሽ ላይ እንዳ እየተጉራረስን እንበላ እንዳልነበረ እንዴ! ኧረ ሮቤል የእውነት ማጥህ አልሆንክም። አታውቀኝም። ልታውቀኝም አትችልም። አዎ እንደማላውቅህ በቃ አታውቀኝም። ተረዳኸኝ አይደል? ጭራሽ በቃ ጭራሽ ጠላቴ ነህ። እኔ ምንም ወንድሜ አይደለም ጠላቴ ነህ። ገዳይ እንዳለ አድርጋስ ምንም ወንድም የለህም። እኔ ጋር ምንም ወንድም እኔ ደግሞ አንድ ወንድም አለኝ። በቃ ከሱ ውጪ እኔ መኖር አልፈልግም ብዬ እናቴ ስትሞት አንተን ነው ያመጣሁ። ለምን እንደሆነ ታውቃለህ? ካንተ ተለይቼ መኖር አልፈልግም። ካምፕ እንኳን እኔ ወጥቼ ከእናቴ ጋር ሆኜ እየመጣሁ እኮ የምጠይቅ እኮ በዋናነት የሚያስመጣኝ እኮ ያንተ። እኔ የዛኔም ቅናት ነበረ ውስጥ ሁሉ ነገር ላንተ ሲደረግ ለኔ ቀና ነበር። በቃ አለቀ። ቆይ የማደርጋቸው በጎ ነገሮችስ ቅናትን አይሽሩልህም እንዴ? ምንም ይሽርልኝ ሲመጣ ምንድነው ምን ይዤ ልመጣ ነበር? ምንም ብታመጣልኝ እኔን ቅናት አይሽሩም ነበር። በቃ አለቀ። ስቀል ለዛ ብዬ ነው ሁሉም ነገር ድራማ ነው። ሂጄ የነገር ተፈጠረ ብዬ አይኔን አጥፍቼ ወለ ጊዜ ጠፍቼ ምናምን የመጣሁት ቀንቼ ነው። እንዳገባ ሳቀኔን አው ተሰጥለኝ 20 ዓመት ነው አብረን ኖረን እኔን በአንድ ሴት ተካኝ። ማይ ተካው አልተካውም እኮ አታስመስል። አስመሳዩ ተጣልከኝ። ምልቴ ነው ቀናው ለሸይሽ ኧረ ሮቤል የእውነት በጣም ከባድ ሰው ነው የሆነው። በአብራሽን ስታሰሪ ነበር ነው የምታስመስያለሽ። ዛሬ ደርሰሽ ምን እንዳስመስያለሽ? አንቺ ምን ሊመጣ እኔ ጭራሽ ከሱ ጋር በፍጹም አልጠበኩም ነበር። እኔ ደግሞ እሷን ያዘዝኳት እኮ ከሱ ጋር ወንድሜ እኮ ነው። እቅድ ያወጣችን ለባይገርም እሷም ጭምር ናት። ታስተካክለው በራስህ ነው። አንድ ቀን እንደሚስታይ አይተኸኝ አታውቅም። ከተጋባን ስንት ጊዜያችን ነው? ካንተ ይልቅ እኔ እንደሚስት ተንከባከብኳት። እኔ ያልተንከባከብኩሽም ከሱ ይልቅ ከኔ ጋር ስንሆን እሱ ሲጣ እኔ ተንከባከብሻለሁ። እሱ ባልነበረ አዳምጪ። ከተጋባን ስንት ጊዜያችን ነው? ትንሽ እኮ ጊዜ ነው እኮ። በዛች ትንሽ ጊዜ አንድ ቀን ለኔ ትኩረት ሰጥተኸኝ ታውቃለህ? ሚስት አለኝ ብላ ታውቃለህ? 6 ወር እንኳን ስንቀመጥ ለስድስት ወር ከዚያ በላይ አብረን ስንቀመጥ አላቅሽም ነበር ለካ አታውሪ። በ6 ወር እኔ ምን እንጂ ማለት አረንዳት ነው ተቀመጣለህ። እኔ ምን አደረኩኝ? ምንም እኮ አላደረኩም። አልንከባከበሽም ነበር። ትወደኛለህ ሚስት ሆነ እኔ የዚህ ሰውዬ ኝኝኝኝ ሲሰከን ያለ ምን ልታረጉ ነው እናንተ? ምንድነው ጨርሻችን? አቶ ቢኒያም ማንም ሰው ከፈለገ የሆነ የተለየ ምክንያት አያስፈልገውም። እንዴ ስላጎደልክባት ምናምን አይደለም ሄደችው። እንካ ገዝተህ ነበር በስተ ይሰጠኝ አይደለ? ስጪልኝ። ይሄ መነጽር ያዙት። ታይ በእናትሽ ስጦታ ነው፣ የሱ ስጦታ ነው።
የለም መስጠታ ነው አንድ ወንድም አስቦ ከራሱ በላይ ስንት ነገር ሲያደርግ እንደነበር በደንብ አውቃለሁ። አሁን መሀል ላይ ገብቼ አታቀሳሰብ ጠላቴ ነው እኔ እነግረዋለሁ። ምንም አያመጣም ምንም አባታ አመጣም ከዚህ በኋላ አልተሳካልኝ። በቁም ልቀብረህ ነበር አልተሳካም። በቁም ልቀብረህ ነበር አልተሳካም። ከዚህ ቀረውን ነገር ከማጣቱ ድረስ ነበር የፈለኩት። እሱን ደግሞ አሳክቻለሁ። 40 ሚሊዮን የሚሸጥ ቤት እኮ ለአንተ ብዬ 20 ሚሊዮን ልሸጠው ነበር እኮ። ወሬ ምን ያደርግልኛል ካልተሸጠ? አሁን ደስ የሚለው ሁሉም ነገር ቀርቷል። እኔማ ያንን ያደራ ገንዘብ ያደራ ቤት ሁሉ አሽጨው ነበር። ስንት ነገር እዚህ ያለፈበትን የእናቴን ትዝታ ሞታ ራሱ አጥንታ ይወቅሰኝ ነበር። የበሰበሰች አሮጊት ነው ዛሬ በጊዜ መተለኛ መናገሩ አስፈላጊ ሆነበት። አንተ ይሄንን ነገር ያደረክ ሰው አሁን አፍ እንዳመጡ ብትናገር ምንም አይገርመኝም። በጣም የምታሳፍር ሰው ነህ፣ አሳፋሪ ሰው ነህ። በጣም ጀግና ሰው ነህ። እዛሽ ለበሰበሰች አሮጊት እንደዚህ ታወራለህ? ኖር አይደል እንደ የሞተችው ምንድነው ያወረ? ቆይ ከማን ጋር? እኔ ከወጣሁ በኋላ ከማን? አላፍርም። አንቺስ ምን አፋለሽ? አንቺስ ምን አፋለሽ? አንቺ እንኳን ታወሪያለሽ። አንቺ መርዛ አሲዳም አብረሽኛ ነበር። ስንት ነገር ያቀርሽ ሁሉ ነገር ያሳመንከኝ አንተ ነህ። ሁሉ ነገር እኮ አንተ ነህ። አሁን አንቺ ነሽ አንተ ነህ። እጣት መቀሳሰር በሁለታችሁ ምንም ለውጥ አያመጣም። ከቤት ሊያስወጣሽ ጥቅም የሌለሽ ሊያደርግሽ የሚያስበው ያስባል ብሎ የነገረኝ እሱ ነው። አንቺ ታውቂኝ አይደል? መጣችና ውስ ነው መካፈል አንቺንም ብላ እሷ ናት ይሄን ሁሉ ነገር ያቀደችው ባለቤት ናት። የዚህ ሁሉ አሰራራችን ሁሉ ያለኝ እሱ ይበል። እሱ እሺ ቅናት ኖሮበት አለ። አንቺ ቤት ታውቂኛለሽ። እንዴት ነው ማቀ አላማከርከኝም። እንደሚሳላየኝም እንዴት ነው ማማ እኔ ተነስቼ ቆጣ ነበር ቁጭ ቢያሰማም እኔ እናንተ ፈርቼ ነው። ታሟል መስሎኝ ወንድሜ ታሟል መስሎኝ ያንቺ ልብሶች ደግሞ አጫጭር ስለሆኑ እሱም የጠፋ ባጭር ልብስ ሰበብ ስለሆነ የወንድሜን በቀል ተበቀሉ መስሎኝ ነበር። እኔማ እንደዚህ ያረው ስለማስበው ተነስተህ ልብሴን አቃጠልክ። ምን አላት ምን ይላትም ብለህ ቼክ አድርገኸኝ ማለት ፋራ እኮ ነው ፋራ ወንድሜ ብለክ ዛሬ ወንድሜ ብለክ ያሽቀነጠርከኝ ለምንድን ነው? ለነገ ማምልክ ቃል ገብቼልሽ አይደል እንዴ? የኔ የሆነው ላንቺ ነው ብዬ ቃል ገብቼልሽ። እኔ ቃል የምበላ ሰው ነኝ። አየሁ እኮ እሱንም እነዛ ልብሶች ስለተቃጠሉ እኔ ነው ገርምቺ በእነዛ ልብሶች ነው። በልብሶ ብቻ አይደለም እየሆንክ የነበረው ነገር ራስህ ታውቀዋለህ። እባክሽ በቃ እነዚህን ሰዎች ማለት ነው አስወጭልኝ። እኔ ከዚህ በኋላ ቢኔም ከዚህ በኋላ እዚህ የሚቆዩበት ምንም አይነት ምክንያትም የለም። እኔም ከዚህ ሰውዬ ጋር መበሰስ አልፈልግም። ግፋቢል ስንት ዓመት 4 ዓመት ብንታሰር ነው እኔና ባለቤት 4 ዓመት በኋላ ግን ስፈታ ጠብቀኝ። እሺ ጠብቀኝ። አብረን ነው የምንታሰረው። እኔና ከኔ ጋር ነበር ቅርስ ተወጪ የነበረው። ይኸውልሽ ብቻዬን አስረሽ ቤት አልገባም። እሷን እንጃችሁልኝ ትሄዳላችሁ፣ አብረን እንታሰራለን። ሚስትህን እቀማሃለሁ፣ ብቻ አንተ ኖራለህ። አለቀ። ውጡልኝ በቃ አሁን አስወጭልኝ። ሌላ ነገር ሳላረግ በቃ ማረግም አልፈልግም። በቃ ይውጡልኝ። ምንድነው የምታረጉ ነው ማለት? ከዚህ በኋላ ምን ቀረ? ከዚህ በኋላ የእናንተ ነገር ይኸውልሽ ርብቃ እኔ ከርብቃ አንቺ ምን የቀረን ነገር አለ? ቢኒያም ነበር በቃ ባለሽ ነው ተጋቡ ታይፈልጋችሁ እኮ ነው ታስመቱኝ ነው። አይ ለምን ከዚህ በኋላ እኮ ህግ ነው የሚዳኘው። እናንተ ነው ጉዳይ ከኛ ጋር የሚያነካካችሁ ምንም አይነት ነገር የለም። እናንተ ወጣቶች ናችሁ አይደል? አዎ እሱን እንትሆና በጥቅም ብንተሳሰብ ምን አለክ? እስቲ ምን አለክ? አው ይሄ ፋይል ቤቱ ይሸጥ እንደገና ተመልሶ ይሸጥ። ባካ አንተና ነገር የለም ከጣባ ካንተ ጋር አወራው አንተ ብቻ ከሷ ጋር ሁላ 40 ሚሊዮን ይፈልጋል። እኔ ደግሞ ከዛ በላይ ከነክሮቼ ከዛ በላይ ለምን አታስወጫቸው? ከዛ በላይ ለምንድን ነው የማታስወጫቸው? ጎበዝ አንቺ ለምንድን ነው የሆነ ነገር መተሳሰብ ፋይሉን ማጥፋት እናንተ የሆነ ነገር ማሰብ ይሁን ማሰበኛ ነበር ለውጣው አይኔባ ነገር ለውጣው አይሻልም? እንስማማለን፣ ግን የምትሰጠኝን ነገር ማወቅ እፈልጋለሁ። በስንት ነው የምንስማማው? እኮ ዋጋ ነገር ንገሩኝና የቻልነውን ያህል ተጋግዘን ለሁለት እንከፍላለን። ስንት ነው የቻላችሁት? የምትችሉት ስንት ነው እንጂ ስለዚህ ሁላ ሰው ስንት ነው? ገንዘብ ነው። ዝም በይ በእናትሽ አንቺ ይሄ ጎትቶሽ እዚህ ነገር ውስጥ ከተቻለ አንተ እዚህ ነገር ውስጥ አብይ እዚህ ግን ተቀምጥላችሁ ሲጀመር ለስማ ብዬ ነው እንጂ እንደምታስበውኛ በጠቀም ምናምን ቢሆን ኑሮ ጠርቼ ሌላ ቦታ አወራለሁ። ለኢትዮጵያ ሕዝብ ምንም አይፈይድላችሁም። ይሄን ቀርጻችሁ ፖስታችሁ ምንም የምታደርጉት ነገር የለም። እኔ ለኢትዮጵያ ሕዝብ ወይም ለምናምን ብቻ ሳይሆን ለህሊና ይመስል ነው የሰራሁት። ህሊናሽ ገንዘብ ነው አይደል? ይሄን ቀርጻችሁ ገንዘብ ነው የሚከምታሪ ጋር አይደል? ስንት ሰው ይማርበታል። ስንት ሰው እነሱ ከሚማሩ መቀኛ ይዞ እንደሚኖር ያውቃል። እነሱ ከሚማሩ እኔ የሆነ ነገር ልስጣችሁ። ይሄን ነገር ለምን ተሻለኛል? ካንተ ጋር ከዚህ በላይ ለነገሩ ኖሮም ማጣፈውም አንተ ወጣቶች አርላችሁ ለምን አታውቁም? ቢኒያም
ምን ተሰማ እንዴት ነው ሁኔታው ብዬ ልጠይቅህ አልችልም። ምክንያቱም አብዛኛውን ነገር ከሁኔታዎች አይቻለሁ። ያው መጀመሪያ አካባቢ ለወንድም ካለ በጣም እምነት የተነሳ ከኔ ጋርም ልትጣላ ደርሰህ ነበረ። እውነት ነው ማለት አሁን ራሱ በቃ የሆነ ሰመመን የሆነብኝ ሰመመን። ይሄ ነገር በሁኔ ባልሆነ በህልሜ ባየሁት በቃ እንደዛ ነው የሚሰማኝ። አይ ጥሩ ነው ማለት ይሄ ነገር ቤቱ ከተሸጠ በኋላ እንዳሰቡት እነሱ አንድ ላይ ከሆኑ በኋላ ብታውቀው ድሮ የበለጠ ልትጎዳ የበለጠ ያላሰብከው ነገር ሊፈጠር አንተም ጎዳና ልትወጣ ብዙ ያላሰብካቸው ነገሮች ሊፈጠሩ ይችሉ ነበረ። ግን ያው አስቀድመ መምጣትን ከእንደዚህ አይነት ነገሮች አትውሃል። ሩቤልም ቢሆን ብዙ ርቀት ከመሄዱ በፊት ደርሰህበታል። ምናልባት እንዳለውም አሁንም ቢሆን እየዛተ ነው ያለውና ይሄ ነገር ባይፈጠር እና ባይሳካ ራሱ አንተን ከመግደል ወደኋላ እማይል አይነት ሰው እንደሆነ አይቻለሁ። በተመሳሳይ ደግሞ ሚስቴ ብላ የያዝካትም ሴት እንደዛው አንተን ለመሸጥ እየተደራደረች ነበር። ያሳዝናል። አንተ እያንዳንዱ ስታደርግ የነበረውን ነገር ከማየት የተነሳ እኔም በጣም አዝኛለሁ። ያን ያህል ታምነህ ያን ያህል ለሱ ብለህ ያን ያህል ዋጋ እየከፈልክ እነሱ በምላሹ የሰጡ ነገር በጣም የማይጠበቅ ነው። በጣም ያው ከዚህ በኋላ ያለን ነገር አንተ ራስህን ለምታደርገው ነገር በጣም ማስተዋል ይጠበቅብሃል። ማለት እቤት ላይ ሲያደርጉት የነበረው ነገር ሩቤል ያው እኔ ቪዲዮ ላይ ሳየው የሆነ ነገሩ አንተ ካለ እምነት የተነሳ ነው እንጂ የሆነ ነገሩ የሚያይ እንደነበረ ያስታውቃል። ኧረ በፍጹም እኔ በቃ ጠርጥሬው አላውቅም። ጭራሽ ነው የምልህ እኔ እኮ አይኔን ሙልቼ እንኳን ማየት እኮ አልችልም ነበር። በቃ 2 ቀን ምናምን ባይ እኮ ነው እሱ ጸጸት ላይ ነበር። ከሁሉ ነገር በጣም ተጎድተህ ነበረ። ለራስህ እያሰብክ አልነበርክ። ከዛ አንጻር ነው ሁሉም ነገር የሆነውና ይገባኛል። ያው አሁን ተረጋጋ፣ አይዞህ ለማለትም ያለህበት ሁኔታ ይከብዳል። በአንድ ሰው ብቻ አይደለም የተጎዳኸውና በጣም ይገባኛል። ግን ደግሞ ያው ከዚህ በኋላ ከነሱ ጋር ያለ ነገር ህግ ነው በቃ የሚዳኘው። እኛ ወይም አንተ ሳትሆን ተፈረደባቸው ምን ያህል ጊዜ የሚቆዩ ምን የሚበሉ ህግ ነው የነሱ ነገር የሚዳኘው። ግን እኔ ልመክር የምፈልገው ምንድነው ምን ያህል ጊዜ እንደሚፈረድባቸው አሁን አናውቅምና ሮቤል ደግሞ ከወጣው በኋላ እያለ በጣም እያዛተ ነውና ይሄ የጀመርከውን ቤቱን እሸጣለሁ ያልከውን ጉዳይ ሽጠኸው ሌላ ቦታ ላይ ሄደህ ቤትም ገዛ ምንም ገዛ ሌላ ቦታ ላይ ሆነ የተረጋጋ ኑሮ ብትኖር ብዬ እመክርሃለሁ። እኔ ከሮቤል ማለት እዚህ አብሮ ሆኖ ያው ሁሉ ነገር ለማድረግ ወደኋላ ያላለ ሰው ዝም ብሎ ምንም በማያስቀና ነገር ተነሳስቶ እንዲሆነ ሰው ታስሮ ሲወጣ እድሜንም አባክንክብኝ እንዲህ ሆነ ብሎ እንደዛ የማያደርግበት ምክንያት የለም። እና ያው እንደነገርኩህ ነው ከዚህ በኋላ ያለውን ነገር አንተም በራስህ የምታስተካክለው ነው። ምን እንዳሰብክ አላውቅም አንተ። ስለዚህ ያን ነገር አድርግ። በቃ እኔ ያው መፍትሄ እንደማመጣልህ ቃል ገብቼ ነበረ። መፍትሄ በዚህ መልኩ ባይሆን ደስ ይለኝ ነበረ፣ ግን ዋናው መጥፎውን ነገር ማብቃቱ ነው እና ከዚህ በኋላ ለራስህ ኑር፣ ራስህን አስብ ብዬ እመክርሃለሁ። በጣም አመሰግናለሁ ስላደረጋችሁልኝ ነገር ሁሉ። ፈጣሪ ከልብ ይክፈላችሁ። እኔ አንድ ነገር ብቻ ነው ጠይቂያችሁ ነበር፣ እናንተ ግን በአንድ ድንጋይ 2 ወፍ ነው ያረጋችሁት። በጣም አመሰግናለሁ። ስራችሁን ሁሉ አምላክ ይባርክላችሁ። በጣም አመሰግናለሁ። በቃ ችግር የለውም። ያው ቢኒያም ላንተ ብቻ ብለን ሳይሆን እኛ ማድረግ ስለነበረብን ነው ያደረግነው። እንግዲህ ውድ ተመልካቾቻችን የነበረውን ነገር ከመጀመሪያ እስከ መጨረሻ አይታችሁታል። እያንዳንዱ ነገር ቢኒያም በጣም ነው ያሳዘነኝ። እንደ ሰው ሆኜ ሳስበው የራሴ ባላቸው ሰዎች ነው ከኋላም ከፊትም የተወጋው ማለት እንችላለን እና በጣም ያሳዝናል። እናንተም እንደዚህ በየዙሪያችሁ ያሉትን ሰዎች ምንነታቸውን በመለየት ያው ከክፉ ነገር ራሳችሁን ጠብቁ። ላለው በቀጣይ ፕሮግራም በአዲስ እንግዳ እስከምንገናኝ ድረስ ቸር ሰንብቱ።